በጣም ለኢትዮጵያ ሕዝብ አስገራሚ ጥሪ ያስተላልፏል። ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። በብዙዎቻችን ዘንድ እጅግ መነጋገር የሆነ ጉዳይ ከቀን ወደ ቀን እየተሰማ ይገኛል። ብዙዎቹም እጅግ ግራ ተጋብተዋል፣ ተደናግጠዋልም። ዛሬ ድራማ የሚመስለው የሃይማኖት ተቋማት የዝውውር መስኮት ሳይዘጋም አልቀረም ይላሉ አንዳንዶች ሲያወሩ። አንዱ ወደዚህ ሄደ፣ አንደኛው ደግሞ መጣ እየተባለ ይወራል። የእግር ኳስ ተጫዋቾች የዝውውር መስኮትን ከሰማን ሳንሰነባብት፣ ሌላ ደግሞ የሃይማኖት ተቋማት የዝውውር መስኮት የተከፈተ ይመስላል። አንደኛው ሃይማኖቱን ቀየረ፣ ሌላኛው ደግሞ ተመልሶ መጣ የሚባል ነገር ሌትና ቀን በየሚዲያው እየተንቀሳቀሰ ይገኛል። አንዳንዶቻችን ይህን ጉዳይ እንደ ቀልድ አይተነው ሊሆን ይችላል። ቴዲ አፍሮ ላይ አዲስ ነገር እየተወራም ይገኛል። ጉዳዩን ደግሞ ከዛሬ ነገ እጅግ አስገራሚ የሚያደርገው ነገር ሃይማኖት ቀየረ ተብሎ የሚወራው ነገር ሳይሆን ከዚያ ባለፈ የሚደረገው የሃይማኖት እንቅስቃሴና ፖለቲካ አዘል ጉዳዮች መሆናቸው ብዙዎችን ያነጋግራል። ድራማ ነው ወይስ እውነት? አንዳንድ ጊዜ የምንሰማቸውን ነገሮች ትኩር ብለን ብናዳምጣቸውና ቀጥሎ ደግሞ ስለዚህ ጉዳይ መረጃ ለመስማት ብንታገል እስከ ወዲያኛው ድረስ ውጤት ብናገኝ ጥሩ ነው። እኛ ኢትዮጵያውያን ነገሮችን አግበስብሶ ማለፍ ጉዳያችን ነው። ዛሬ ደግሞ የተሰሙ ነገሮች እጅግ አስገራሚ ናቸው። ብዙዎቻችን እንደምናውቀው እንደ ቀልድ 1 2 3 እየተባለ የተጀመረው የሃይማኖት ተቋማት የዝውውር መልክ ዛሬ ደግሞ ቴዲ አፍሮ ላይ ደረሰ ይመስላል። ከጥቂት ሳምንታትና ወራት በፊት ዓመታትን ጨምሮ ብዙ የጥበብ ሰዎች ወደ ቤተክርስቲያኒቱና ወደ ጴንጤው አዳራሽ እየፈሰሱ ነው ብለው ብዙዎቹ ሐሳባቸውን አውርተዋል፣ አጋርተዋል። ከነዚህ መካከል እነ ዘሪቱ ከበደ፣ እነ ማስተዋል ወንደሰን፣ ሌሎችም አዳዲስ ሰዎች እየመጡ እንደሆነ እየተወራ ይገኛል። አንዳንዶች ደግሞ እንደ ትልቅ ነገር አላዩትም። ለራሴ ምን አገባኝ፣ ማንም ቢሄድ ማንም ቢመጣ ጉዳዩ ነው፣ እኔ ካለሁበት ሃይማኖት አንፃር ምንም ነገር አላይም ብለው ሐሳባቸውን የሚሰጡ ሰዎች እጅጉን ተበራክተዋል። ታዲያ እነ ቴዲ አፍሮ ቤት ደግሞ ምን ገባ? ሚስቱስ በዚህ ጉዳይ ላይ ምን ሐሳብ አላት? በሶሻል ሚዲያ እየተንቀሳቀሰ ያለው የቴዲ አፍሮ ሃይማኖት ቀየረ ተብሎ የሚወራው ነገር ምን ያህል እውነት ነው? እስከ መጨረሻው አብራችሁን ከቆያችሁ ማስደምጣችሁ ይሆናል። ቴዲ አፍሮና መሰሎቹ በሙዚቃው ዓለም እጅግ ተጽዕኖ ፈጥረው ከሰነበቱ ሰዎችና የክቡር ዶክትሬቱን ሳይቀር የተሰጠላቸው በሃይማኖት ተቋማት ደግሞ እጅግ ተወዳጅነትን ያተረፉ ሰዎች እንደሆኑ ይታወቃል። ከሊቅ እስከ ደቂቅ፣ ከህፃን እስከ አዋቂ ሁሉም ሰው ቴዲ አፍሮን ያውቁታል። ነገር ግን ጉዳዩ ደግሞ የኋላ ያለ ፍንጫ ይወራምና ቴዲ አፍሮ ሃይማኖቱን ቀየረ የሚል የሶሻል ሚዲያን ያጨናነቀ አዳዲስና ሰበር ጉዳዮች እየመጡ ይገኛሉ። ቴዲ አፍሮ ለምንድን ነው አልበሙን ሳያወጣ የቆየው? ረጅም ዓመታቶችና ጊዜያቶችን ከሙዚቃው ዓለም እየራቀ ይሆን የሚል ስጋት ብዙዎች ጋር እየተጫረ እንደሆነ ግልጽ ነው። ዛሬ የሰማናቸው ነገሮች ማን አመነ? ብዙዎቻችን ግራ ተጋብተናል። የቴዲ መምጣትና መሄድ ብቻ ሳይሆን እልፍ ትውልድ ቴዲን የሚከተለው የቴዲ ሙዚቃ የሚሰማ የቴዲን አድናቆት ሌትና ቀን የሚያወራ አንድ ትውልድ እንዳለ ይሰማናል። ነገር ግን ይህ ነገር ምን ያክል እውነት ነው የሚለውን ለማጣራት ሞክረን ውጤቱን በዚህ መልክ አግኝተናል። የቴዲ አፍሮ አሁናዊ ሁኔታ ይህንን ይመስላል። ብዙ ከሙዚቃው ዓለም እየራኩኝ እንደሆነ ይሰማኛል። ሌትና ቀን የምወዳት ሙዚቃ ልቤ ውስጥ እየፈጠረች ያለችው ነገር አሁን ጥሩ አይደለም። ነገር ግን ነገ ላይ ራሴን በሌላ አቅጣጫ ለማግኘት እየሞከርኩኝ ነውና ከራሴ ጋር ጊዜ እየወሰድኩኝ ነው ያለሁት ሲል ተደምጧል። ቴዲ አፍሮ የጀመረው የዝምታ ጊዜ በሙዚቃው ዓለም የቆዩ ሰዎች ብዙዎቹ አንደበት እንዲህ ሲሉ ይደመጣሉ። ከራሴ ጋር ጊዜ እየወሰድኩ ነው፣ ራሴን እያዳመጥኩ ነው ያሉ ሰዎች ቀጥሎ ሃይማኖታቸውን ቀይረው በሌላ እምነት ተቋማት ሲገኙ ይተናል። ልክ ቴዲ ላይ እንደተፈጠረው ስሜት ይህንን ይመስላል። ቴዲ አፍሮ እውነትም ሃይማኖቱን ቢቀየር ምን ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ላይ እንድትጽፉልን እያልን እንጠይቃለን። ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስላል። ቴዲ አፍሮ አሁን ካለበት ሁኔታ ወጥቶ አዲስ አልበም እንዲለቅ ታላቅ ምኞታችን ነው። እስከዛ ድረስ እናንተ ከቴዲ አፍሮ የምትወዱትን ሙዚቃ እስቲ በኮሜንት ላይ እንድታጋሩን እያልን ለዛሬ ያስኩላችሁ መረጃ በዚሁ ቋጫለሁኝ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቷን እንድትጫኑ እያልን በቀጣይ በአዲስና ወቅታዊ መረጃዎች እስከምንገናኝ ድረስ ሰላም ቆዩ።